ሃይ ፋሚሊ እንደምናችሁ። ዛሬ ይሄኛውን ጀስት ማስተር እንግሊሽ ሰምር ፕሮናውን የሚለውን እናያለን ማለት ነው። ይሄን ካወቃችሁ በእውነት እንግሊዝኛችሁ ይሻሻላል እና ታውቁታላችሁ። ግን አጠቃቀማችሁ በጣም የተለያየ ነው። በጣም አጠቃቀማችሁ የተለያየ ሶ ቱዴይ ዊ ጎና ሲ ዳት ራይት ሶ እናያለን። ለብቻችሁ ነው የምሰራው። ሙሉ ቪዲዮ ከፈለጋችሁት ፕሮፋይል ላይ ከስር የዩቲዩብ ቻናል አስቀምጫለሁ። እሱን ነታችሁ ሙሉ ቪዲዮ መመልከት ትችላላችሁ። ሶ እዚህ ጋር ማስተር እንግሊሽ ሰምር ፕሮናውን ነው የሚለው። እዚህ ጋር ግሩፓቸው ፈርስት ፐርሰን ፕሉራል፣ ሰከንድ ፐርሰን፣ ሰርድ ፐርሰን የሚላለ እነዚህ ቀላል ናቸው። አንደኛ ምድብ ተጠሰብ እንላቸዋለን። አይና ዊ ናቸው፣ እኔና እኛ። ሁለተኛ ምድብ ተጠሰብ አንተ፣ አንቺ፣ እናንተ ስንላቸው ነው። ሶስተኛ ምድብ ተጠሰብ ዘይ፣ እነሱ፣ እሺ፣ እሷ፣ ሂ፣ እሱ፣ ኢቲ ይሄ ነው። ሶ ዛሬ ደግሞ ነው የመጣው እዚህ ጋር ኦልሬዲ ለብቻቸው ነው ስራ። ይሄ ሳብጀክት ፕሮናውን እንላቸዋለን። ሳብጀክት ፕሮናውን ሳንከና መቅዳላ ገኘው ነው መቅዳላ ነው ጋቢ ሴረም ቤክተኒ አፋን ከስንዱበት ድረስ ሲነረክሱ ያችላል። ኦኬ ሶ ሳብጀክት ፕሮናውንስ ነው ብላችሁ እዚህ ጋር አይ ዊ ዩ ዘይ ሂ ሂ ኦብጀክት ፕሮናውን ደግሞ ቀጥለን እናያለን ማለት ነው። ሶ ሳብጀክት ፕሮናውን ላይ when we are the doer of the action የድርጊቱ ባለቤት ወይም ድርጊቱ ፈጻሚ ስንሆን ሳብጀክት ፕሮናውኖችን እንጠቀማለን ማለት ነው። ዮጋ አኒ ወከኑት ወከኑ ሞይሼ ወከኑ እንዲ ጋፋ ቦቸ ደለቁ ወከኑ ወንተ ቀመሰነ ወንተ ታነሰነ ይተደፍ ሳብጀክት ፕሮናውን ይፈይደና አይቶ ኦኬ ሶ ስለዚህ አራት ነገር እንሰራበት ምሳሌ let's build a sentence of example by this one okay by using this one so I በሚለው for example I am tall ካልኩት እኔ ረጅም ነኝ ማለት ነው። I am short ካልኩት አጭር ነኝ። ጥሩ ነኝ I am good right I am a student በዛ መንገድ መስራት እንችላለን ማለት ነው። ስናነሳቸው I am not ጥያቄ ሲቀየሩ ደግሞ አማይ እንላለን። አማይ ጥያቄ እናደርጋለን ማለት ነው። ሶ በዊ እንስራ ደግሞ ዊ እኛ ማለት ነው። ዊ ከመገረም ሄዶ ከዚህ በፊት ሰርተናል። we are ማለት ናቸው ነን ናችሁ ማለት ነው። ስለዚህ we are friends እኛ ጓደኛሞች ነን። ኑቲ ሂሪዮተ ወዲቲ እናናችሁ ኑቲ ሂሪዮተ ወዲቲ ስለዚህ we are you are they are ብዙ ስለሆኑ ማለት ነው። ሰው ቀጥሎ you እንደዚህ ከፊት የቆመ ሰው ወይም ወንድም ሴትም አንድ ሁለትም ሶስትም ሲሆን you ተጠቀማለሁ ማለት ነው። you ካብ are ጋር ነው የሚሄደው። you are my teacher አንተ መምህሬ ነህ። you are my brother አንተ ወንድሜ ነህ። አቲ በርሳ ኮቲ አቲ ኦፖሌሳ ኮቲ you are not ስንለው ደግሞ አንተ አይደለም ማለት ነው። ጥያቄ ስናደርግ ደግሞ are you እንላለን። are you ብለን እንላለን። they are እነሱ they are my friends ጓደኞቼ ናቸው። ሂሪዮተ ኮቲ ዳሳኒ they are my brothers ወንድሞቼ ናቸው ነው የኦፖሌዋ ኮቲ ዳ they are my brothers s መኖር አለበት ምክንያቱም they are ማለት ነው። she is what's she is a teacher እሷ መምህር ነች። እሺን በርሲስቱራ she is not is she ሲኖር ደግሞ ወደ ጥያቄ ሲቀየራቸው ቀላል ነው። በደንብ እንደምትሆናችሁ he is my father እሱ አባቴ ነው። he is not my father እሱ አባቴ አይደለም። is he my father አባቴ ነው እሱ ብለኝ ይለኩ ነው። he is my father እኔ አባቴ ዳ he is not my father እኔ አባቴ ሚቲ is he my father እሱ አባቴ ነው። እኔ አባቴ ዳ ጋፊ ዳይቱ it is a pen okay it is a pen እስክሪብቶ ነው እያልኩ ነው። it is not a pen እስክሪብቶ አይደለም። is it a pen እስክሪብቶ ነው ይሄ እያልኩ ነው ማለት ነው። ስለዚህ በዛ መንገድ መጠቀም እንችላለን። it is የሚለው it ማለት ይሄ ማለት ነው። ነገሩ እቃው ሰው ላልሆነ ነገር ነው የምንጠቀመው። ለዛ እንጠቀም እንችላለን። በቃ ለነገሮች እንጠቀም እንችላለን። ግን የሱ ፕሉራል በሱ ፕሉራል ፋንታ ይሄ ነው የምንጠቀመው። እሺ ብዙ ሲሆን ነገሮቹ ዳይ ነው የሚላቸው እንስሳ ነገሮች ማለት ነው። ስለዚህ በዚህ መንገድ ነው መጠቀም ያለብን ሰው። ስለዚህ በዚህ መንገድ ተጠቀሙ። ዳሲት ቀጣይ ደግሞ ይሄኛውን ኦብጀክት ፕሮናውን የሚለው እናያለን። ሶ ዶንት ፎርጌት ቱ ቼክ ዲስ ቪዲዮ ኦኬ። the next video goodbye for now